ሰላም፣ ይህ ብሌን ሚዲያ ነው። በዚህ ቻናል እውነተኛና ትክክለኛ መረጃን ይዘንላችሁ እንመጣለን። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ጥቂት የትግራይ አመራሮች በሻዕቢያ ትዕዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህ ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስበዋል። የኢፌዴሪ ጠቅላይ ሚኒስትር ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስና ዮሐንስ መዲድ የተባላችሁ የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቅስቀሳ እንቅስቃሴ አቁሙ ሲሉ አስጠንቅቀዋል። ሚኒስትሩ የኋላ ቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነትን ለመቅደድ ሁሉም አይነት ትንኮሳ ቢፈጸምም የፌዴራል መንግስት አጸፋ ምላሽ ከመስጠት ተቆጥቧል ብለዋል። ኋላ ቀር ያሉት የህወሓት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህም የአዛዡ ጌታውና ሻዕቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ ገልጸዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳ ጀነራል ፍስሐ ማንጁስና ጀነራል ዮሐንስ መዲድ ናቸው የመሩት፣ ማቆም ያለባቸው እነሱ ናቸው ሲሉ አሳስበዋል። ጦር አውረድ በሚል ጸሎት በራስ ህዝብ ላይ ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁ በትግራይ ሰራዊት እና የትግራይ ሰላም ኃይል የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ ህዝብ የሚያስብና እርባና የሌለው ሰው 3ኛ ዓመቱን ያስቆጠረውን የፕሪቶሪያ ውል ከየት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጸዋል።